ሰላም ጤና ይስጥልኝ ውድ የአይከን አካዳሚ ወላጆች፣ የልጆቹ የጥናት ጊዜ በቤቱ ውስጥ የጭቅጭቅና የውጥረት ምንጭ ሆኗል። አጥና ስንል እሺ እንዲለን ማድረግ እንዴት ይቻላል? ዛሬ የልጆችን የቤት ውስጥ ጥናት ውጤታማና አስደሳች የሚያደርጉ 3 ዋና ዋና ዘዴዎችን እናያለን። የመጀመሪያው ምቹ አካባቢና ቋሚ መርሃ ግብር መቅረጽ ነው። የመጀመሪያው ዘዴ ስርዓትን መፍጠር ነው። ልጆች የጥናት ሰዓት ሲደርስ ራሳቸውን እንዲያዘጋጁ ቋሚ ሰዓት ሊኖራቸው ይገባል። ቦታው ብርሃን ያለው፣ ቴሌቪዥንና ስልክ የማይረበሽበት መሆን አለበት። እዚህ ጋር የወላጆች ሚና መሆን ያለበት፣ እርስዎ ስልክዎን አስቀምጠው መጽሐፍ በማንበብ አርአያ ይሁኑ። ልጆ እርስዎን ሲያነቡ ሲያይ ትምህርት የቤት ስራ ብቻ ሳይሆን የህይወት ልምምድ ነው ብሎ ይረዳል። ሁለተኛው ነጥብ የትዕግስት ጥበብ ነው። ልጆች ሲሳሳቱ መቆጣት ወይም አይገባህም ወይም አይገባትም ብሎ መሳደብ አእምሯቸው እንዲዘጋና ትምህርትን እንዲጠሉ ይዳርጋል። ልጆ ሲሳሳት በጥልቀት ይተንፍሱና እስኪ በሌላ መንገድ እንሞክር ይበሉት። ትኩረቱ ውጤቱ ላይ ብቻ ሳይሆን በሚያሳዩት ጥረት ላይ ይሁን። ጥቃቅን ስኬቶችን ማድነቅ ለልጆች ትልቅ መነቃቃትን ይሰጣል። ነጥብ 3 እንዴት የሚሉ ጥያቄዎችን መጠየቅ። መልሱን በቀጥታ አይንገሯቸው። ብዙ ጊዜ ወላጆች ስራችንን ለመጨረስ ስንል መልሱን ራሳችን ነግራቸዋለን። ይሄ ግን ልጁ እንዲያስብ አይረዳውም። በምትኩ ይሄ እንዴት ሊሆን ቻለ ወይም ባለፈው ክፍል ውስጥ የተማርከው ከዚህ ጋር እንዴት ይገናኛል ብለው ይጠይቋቸው። ልጁ በራሱ ጥረት መልሱን ሲያገኘው የሚሰማው በራስ መተማመን ለቀጣይ ጥናቱ ሞተር ይሆነዋል። በጥቅሉ የቤት ውስጥ ጥናት የልጆን ዕውቀት ብቻ ሳይሆን ከእርስዎ ጋር ያለውን ቅርርብ የሚያሳድግበት ትልቁ መንገድ ነው። ትዕግስትና ትክክለኛ ዘዴን ከተጠቀምን የማይለወጥ ልጅ የለም። ስለተከታተላችሁን እናመሰግናለን። ትምህርታዊ መረጃዎች የቻናላችን ቤተሰብ ይሁኑ። አይከን አካዳሚ ለተሟላ ስብዕናና ለላቀ ውጤት። ሰላም።